መጀመሪያ ሳነበው በወደድኩት ልክ አሁን ድጋሚ አልወደድኩትም። በጣም ልብን የሚሰርቁ ሙዚቃዎች አሉ። እዚህ መጽሐፍ ላይ እንዳየሁት እኔ በቃ የትኛውም ተቋም ውስጥ አልገባም። በል ተጋዳሊ ነው ይለዋል። ጃዝ እዛ ላይ ያለው ሙዚቃ እኔ ማንንም ሰው ያየዋል ብዬ ያልገመትኩት ነገር ልጆች በቲቪ ባለት በሬ ሲታረድ የሆነ ነገር ሲታረድ በቲቪ እንዴት ያያሉ ብሎ ሄዶ የተከራከረ ሰው እና ዘፋኝ መንግስተ ሰማያት አይገባም የሚል የመጽሐፍ ቅዱስ ቃል የለም። ከአርት ጀርባ ብዙ ባለሙያዎች አሉ፣ ግን በሚገባው ልክ የተከበሩ የተመሰገኑ ስራቸው እየተወደሰላቸው አይደለም። ዳግ ፉትኖቶቹ አግባብ አልነበራቸው። መለስ ዜናዊ አድናቂ ነበረ። ወላ የሚነዳው መኪና ቁልፉ ራሱ እሳቸው ፎቶ የነበረበት ነው። ኤልያስ በጣም የሚጻፍበት ሰው ሆኖ ሳለ ኢንፎርሜሽን ያልተገኘበት ሰው ደፋር ነው፣ ድፍረቱ የሚደነቅ ነው። ይቅርታ እኔ ብዙ አልሳበኝም። መጽሐፍ ቅዱስን ዳይሬክት ነው የሚቀበለው። በቃ ቀጥታ ነው፣ አተረጓጎ ምናምን የሚባል ነገር አይሰራም። እሱ መጽሐፍ ቅዱስ ለሁሉም ግልጽ ነው ወይ? ኤልያስ እንዳለን ግልጽ ነው። ኤልያስ ያደገው ሙዚቃ የሚነወርበት ኢንቫይሮንመንት በጣም እንደጠበቅኩት አላገኘሁትም። ምዕራፍ 2 ላይ የሰገሰጋቸው ነገሮች ገጽ እንዲበዛለት ነው የሚመስለው። ግን የኤልያስ እኔ በጣም አድናቂ ነኝ፣ አክባሪ ነኝ። ሁለቱም የሆነ የሚነገራቸውን የማይሰሙ ግን ደግሞ ጊፍትድ የሆኑ ቻይልዶች። ዋሽንትና እምቢልታ ለባዕድ አምላኪዎች ነው። በአጠቃላይ እኔ የሆነ ቅር ያለኝ ነገር አለ መጽሐፉ ላይ። እዚህ ጋር ስጋዊ ነገር ይይዘዋል፣ እዛ ጋር ደግሞ በራሱ ፍልስፍና የሄደበት የመንፈሳዊ ትግል ያስጨንቃል። ቴዲ የሚባለውን አልበም ራሱ ማን የሰራው? እቺን ጥያቄ ሁሌ ነው እንትን የምለው። ማንም መልስ ሰጠኝ ነገርም እንትን ያለው ነገር የለም። ከርዕሱ ስነሳ አክሴፕት አላደረገውም፣ ግን ኮምፕሮማይዝ አደረግለታል። የሃይማኖታዊ አስተሳሰቦች፣ ፍልስፍናዎች እና ፖለቲካል ነገሮች ያጨቀ መጽሐፍ ነው።